ከእስር ቤት ያወጣኛል ብሎ ተስፋ አድርጎ የነበረው የፈርዖን አገልጋይ ዮሴፍን ለመረሰው። በኦሪት ዘፍጥረት ምዕራፍ 40 ዮሴፍ በእስር ቤት ሳለ የገጠመውን ታሪክ እንመለከታለን። ሁለት የፈርዖን አገልጋዮች ባጠፉት ጥፋት ምክንያት ዮሴፍ ወደ ነበረበት እስር ቤት ተጋዙ። ለአንድ ዓመት ያክልም ዮሴፍ ሲታዘዛቸውና ሲያገለግላቸው ከቆየ በኋላ ሁለቱም ህልምን አለሙ። አንደኛው የሚሞትበትን፣ ሌላኛው ደግሞ ተመልሶ የፈርዖን አገልጋይ የሚሆንበትን ህልም ዮሴፍ ተረጎመላቸው። ከዚህም በኋላ ለዛ ህልመኛ ዮሴፍ ከዛ እስር ቤት እንዲያወጣውና እሱ ከዕብራውያን ሀገር ሰርቆ አምጥተው በዚህ እስር ቤት ውስጥ ያለምንም ጥፋቱ እንዳስገቡት ነገረው። እነዛን ሁሉ መከራና ፈተና ያለፈው ዮሴፍ ለመጀመሪያ ጊዜ ንጹህ ሰው መሆኑና ምንም ሳያጠፋ በእስር ቤት እንደታሰረ ለመጀመሪያ ጊዜ ተናገረ። ከ3 ቀን በኋላ ፈርዖን ያንን የጠጅ አሳላፊ ወደ ቀድሞ ስራው ሲመልሰው ግን ያ ሰው ዮሴፍን ረስቶታል። ለምንድነው የረሳው የሚለውን ጥያቄ ስንጠይቅ የምናገኛቸው ሁለት መልሶች አሉ። የመጀመሪያው እግዚአብሔር ዮሴፍን ከዛ እስር ቤት የሚያወጣበት ጊዜው ገና አልደረሰምና የሚል ሲሆን፣ ሁለተኛው ደግሞ ዮሴፍ እስካሁን በእግዚአብሔር ሲታመንና እግዚአብሔርን ተስፋ ሲያደርግ ቆይቶ ነበር። በአሁኑ ግን ራሱ ምክንያት አቅርቦ ከዛ እስር ቤት የሚወጣበትን መንገድ ሲያመቻች ነበር። ስለዚህ ዮሴፍ በሰው መታመን ጀመረ ማለት ነው። እግዚአብሔር ደግሞ ዮሴፍ በሰው እንዲታመን ስላልፈለገ ያ ሰው እንዲረሳው አድርጓል። ተመልሶ ዮሴፍ በእግዚአብሔር እጅ እንዲታመንና በእግዚአብሔር ብቻ ተስፋ እንዲያደርግ ማለት ነው። የዮሴፍ መጨረሻ ምን ይሆን?